ተገኘ 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 ወዳጅ ከዚህ በኋላ ባንተ መተማመን እችላለሁ። አንተ የኔ ነህ፣ በቃ ካንተ ጋር መኖር እችላለሁ አላለችም መሰላችሁ እያለች ዘፈናለታለች። እሺ ሄርሜላ የምትባለው ዱቄት፣ የሰው ዱቄት ዳራ ማለት ነው። የሰውን ህይወትማ እንደዚህ የሩቲውን እንደዚህ ሲሆን አድርገሽ አንቺ በሰላምና አብርሃምን አግኝቻለሁ አገባዋለሁ ሰላም አገኛለሁ ብለሽ ከሆነ ገና አልተጀመረም። ሰላምሽን መቼም አታገኝም። እንደዚህ እየተንጨረጨርሽ እንደዚሁ እየሰጋሽ እሱ በሄደ ቁጥር ሄደ እንዴ አይመጣም እንዴ እያልሽ በህልምሽ ሳይቀር እየተሳቀሽ ነው እንጂ የምትኖረው። አንቺ አብርሃምን አግብተሹ መቼም በሰላም አትኖሪ። ታያለሽ ደግሞ ሲኦልሽ ህይወትሽ ሲኦል ካልሆነ ሩቲ ካልተደሰተች ካልሳቀች፣ አሁን ዛሬ አንቺ አብርሃምን አግኝቻለሁ ብለሽ ልትደሰች ልትሳቂ ትችላለሽ። ግን ደግሞ እውነት ፈጣሪ ለሁሉም ነገር ቀን አለው። እውነት መቼም ተደብቃ ወይም ደግሞ መጥፎ የሰራ መቼም ሰላም አግኝቶ ኖሮ አያውቅም። መጨረሻው አያምርም እና መጨረሻሽ ደግሞ አያምርም። ታያለሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሄርሜላና አብርሃም በቲክቶክ መጥተዋል። በቲክቶክ እየዘፈኑ እየጨፈሩ ተገኘ ወዳጅ የኔ ነህ በቃ የኔ እንደውም ካምኛለሁ ተማምኜብሃለሁ አምንብሃለሁ እያለች ጤጤጤጤ እያለች መታለች። ዱቄታ ማለት ነው።